ሰማዩ ሊዘጋ ነው። በታሪክ ታይቶ የማይታወቀው የአቪዬሽን ጦርነት በአሜሪካና በካናዳ መካከል ተቀስቅሷል። ይህ ተራ የንግድ አለመግባባት አይደለም። ይህ የዓለም የአየር መንገድ ጉዞ ለዘላለም የሚቀይር የመሬት መንቀጥቀጥ ነው። የአሜሪካ ሰማይ ለካናዳ አውሮፕላኖች ዝግ ሊሆን ይችላል። በሚሊዮኖች የሚቆጠሩ መንገደኞች እና በቢሊዮኖች የሚቆጠር ዶላር አደጋ ላይ ናቸው። የዓለም የአቪዬሽን ኢንዱስትሪ በድንጋጤ ውስጥ ይገኛል። ውሳኔው አስገራሚ እና ጠንካራ እና እጅግ አስደንጋጭ ነው። የአሜሪካ ግዙፉ ኩባንያ የሆነው ጎልፍስትሪም 500፣ 600፣ 700 እና 800 አውሮፕላኖች በካናዳ እውቅና ተከልክለዋል። ይህ ክልከላ ያለምንም ምክንያትና በሕገ ወጥ መንገድ የተደረገ ነው ተብሏል። አሜሪካ ደግሞ በዝምታ አልተመለከተችውም። ለዓመታት የዘለቀው ትዕግስት አብቅቷል። አሁን አጸፋውን ለመመለስ ጊዜው ደርሷል። በዓለም ላይ ካሉ እጅግ ዘመናዊ እና የላቁ አውሮፕላኖች መካከል ጎልፍስትሪም ቀዳሚው ናቸው። ሆኖም ካናዳ እነዚህን አውሮፕላኖች ለማረጋገጥ ፈቃደኛ አልሆነችም። ይህ ድርጊት የአሜሪካን ኩራትና ኢኮኖሚ የሚነካ ነው። የአሜሪካ መንግስት ከፍተኛ ቁጣውን ገልጿል። የካናዳ ቦምባርዲየር ግሎባል ኤክስፕረስ አውሮፕላኖች ከአሁን በኋላ በአሜሪካ ሰማይ ላይ ላይበሩ ይችላሉ። የእውቅና ማረጋገጫው እንዲሰረዝ ትዕዛዝ ተሰጥቷል። ይህ ማለት በካናዳ የተመረቱ ማንኛውም አውሮፕላኖች ወደ አሜሪካ መግባት አይችሉም ማለት ነው። ይህ ውሳኔ የቦምባርዲር ኩባንያ ሕልውና አደጋ ላይ የሚጥል ነው። የንግድ ጦርነት ወደ አየር ላይ ተሸጋግሯል። የሁለቱ ጎረቤታን ሀገራት ግንኙነት ወደ ከፋ ደረጃ ላይ አሽቆልቁሏል። ካናዳ የጎልፍስትሪም ምርቶች ወደ ሀገሯ እንዳይገቡ በረቀቀ መንገድ ዘግታለች። ይህ ደግሞ በነፃ የንግድ ስምምነት ላይ የተመሰረተ ጥቃት ነው። አሁን አሜሪካ ጥርሷን አውጥታለች። የካናዳ አውሮፕላኖች በአሜሪካ አየር ክልል ውስጥ ያላቸውን መብት እንዲነጠቅ ወስናለች። በተጨማሪም በካናዳ ተመርተው ወደ አሜሪካ የሚገቡ ማናቸውም አውሮፕላኖች ላይ የ50% ታሪፍ ተጥሏል። የ50% ታሪፍ ማለት የንግድ ማቆሚያ ሞት ነው። ማንኛውም ኩባንያ ይህን ግዙፍ ቀረጥ ተቋቁሞ ሊቀጥል አይችልም። ይህ እርምጃ ወዲያውኑ ተግባራዊ እንዲሆን ታዟል። ካናዳ የጎልፍስትሪም አውሮፕላኖች ወዲያውኑ እውቅና ካልሰጣቸው ሰማዩ ይዘጋል። የቦምባርዲየር አክሲዮን በገበያው ላይ ከፍተኛ እያሽቆለቆለ ነው። ባለሀብቶች በድንጋጤ ውስጥ ናቸው። በሺዎች የሚቆጠሩ ሰራተኞች ስራቸውን ሊያጡ ይችላሉ። የአቪዬሽኑ ኢንዱስትሪ ሰንሰለት ሙሉ በሙሉ ሊበጠስ ይችላል። ይህ የአንድ ሰው ወይም የአንድ ኩባንያ ጉዳይ አይደለም። ይህ የሀገር ሉዓላዊ እና የኢኮኖሚ የበላይነት ጥያቄ ነው። አሜሪካ የራሷን የቴክኖሎጂ ውጤቶች ለመጠበቅ ማንኛውም መስዋዕትነት ለመክፈል ዝግጁ መሆኗን አሳይታለች። ካናዳ በበኩሏ ይህን ውሳኔ እንዴት እንደምትመለከተው እስካሁን ግልጽ አላደረገችም። ሆኖም የጊዜ ገደብ እያለቀ ነው። ሰዓቱ እየቆጠረ ነው። እያንዳንዱ ደቂቃ ለአቪዬሽን ኢንዱስትሪ ወሳኝ ነው። የአየር መንገድ ኩባንያዎች የበረራ መርሃ ግብራቸውን ለመሰረዝ እየተገደዱ ነው። በካናዳ የተሰሩ አውሮፕላኖች የሚሰጡት ድርጅት ክፉኛ ተመትተዋል። ይህ ውሳኔ በዓለም አቀፍ የንግድ ሕጎች ላይ ትልቅ ጥያቄ አስነስቷል። ነገር ግን በአሜሪካ ለሕግ ሳይሆን ለጥቅሟ ቅድሚያ ትሰጣለች። የጎልፍስትሪም አውሮፕላኖች የአሜሪካ የኢንጂነሪንግ ጥበብ ማሳያ ናቸው። እነዚህ ድንቅ ስራዎች ማገድ አሜሪካን ማገድ ነው። ካናዳ የገዛ ምርቷን ለመጠበቅ ስትል የአሜሪካ ምርቶች ማገዷ ትልቅ ስህተት እንደሆነ ተገልጿል። አሁን ግን ዋጋዋን የምትከፍልበት ጊዜ ደርሷል። ቦምባርዲየር የአሜሪካ ገበያ ካጣ ሕልውናውን ያጠዋል። ይህ ድርጊት በሌሎች የንግድ ዘርፎች ላይ ተጽዕኖ ማሳደሩ አይቀሬ ነው። ከአውሮፕላን አልፎ ወደ መኪና እና ሌሎች ምርቶች ሊሸጋገር ይችላል። ሁኔታው እጅግ አስፈሪ ነው። በሁለቱ ሀገራት መካከል ያለው የኢኮኖሚ ትስስር እየፈረሰ ነው። የአሜሪካ ፕሬዝዳንት ይህን ውሳኔ ያስተላለፉ በአንጻሩ ነው። ለሀገራቸው ጥቅም እንደማይደራደሩ በግልጽ አሳይተዋል። ካናዳ በአስቸኳይ አቋሟን ካልቀየረች በታሪኩ ትልቁ የኢኮኖሚ ኪሳራ ታስተናግዳለች። የአቪዬሽን ባለሙያዎች ሁኔታውን የፍጻሜ ቀን ብለውታል። የአየር ትራንስፖርት ዘርፍ ወደ ቀውስ ውስጥ ገብቷል። የጎልፍስትሪም አውሮፕላኖች በቴክኖሎጂ ወደር የላቸውም። ካናዳ ይህንን ሀቅ መካድ አትችልም። ፖለቲካዊ ግጭት ወደ ቴክኒካዊ ክርክር ተቀይሯል። ነገር ግን ዋናው ጉዳይ የገበያ የበላይነት ነው። አሜሪካ የራሷን የንግድ ድርጅቶች ከማንኛውም የውጭ ተጽዕኖ ለመከላከል ቆርጣ ተነስታለች። የ50% ቀረጥ በቢሊዮኖች የሚቆጠር ዶላሮችን ከካናዳ ኢኮኖሚ ላይ ይነጥቃል። ይህ በቀጥታ የካናዳ መንግስት ኪስ የሚነካ ነው። የቦምባርዲየር አውሮፕላኖች ጥራት ጥያቄ ውስጥ ባይገቡም ፖለቲካው ግን ከጥራት በላይ ሆኗል። በአየር ላይ የሚደረጉ ጉዞዎች ዋጋው ሊናጋ
ሊዋጋ ይችላል። መንገደኞች ለዚህ የንግድ ጦርነት ሰለባ ሊሆኑ ይችላሉ። ይህ ውሳኔ ወደኋላ የማይመለስ መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። አሜሪካ ለዓለም የሰጠችው መልእክት ግልጽ ነው፤ ምርቶቻችንን ካላከበራችሁ የእናንተም እናጠፋለን። ይህ አይነቱ ጠንካራ እርምጃ በአቪዬሽን ታሪክ ውስጥ ታይቶ አይታወቅም። ትላልቅ አገራት እርስ በርስ ሲጋጩ የዓለም ኢኮኖሚ ይናወጣል። ካናዳ አሁን ባለችበት ሁኔታ ትልቅ አጣብቂኝ ውስጥ ናት። ወይም ጎልፍስትሪምን ትቀበላለች፣ አለዚያ ቦምባርዲር ታጣለች። የቦምባርዲር ግሎባል ኤክስፕረስ በዓለም ዙሪያ ያሉ ባለሀብቶች ተመራጭ አውሮፕላን ነው። አሁን ግን ባለቤቶቹ የት ሊያበሩ እንደሚችሉ ግራ ገብቷቸዋል። የአሜሪካ እውቅና ከሌለ አውሮፕላኑ ዋጋ የለውም። የዓለም አቀፍ አቪዬሽን ሕግጋት በአሜሪካ ዙሪያ ይሽከረከራል። ይህ ጦርነት ገና ጅምሩ ነው። ቀጣዮቹ ቀናት ምን ያህል እንደሚመጡ ማንም አያውቅም። ነገር ግን አንድ ነገር እርግጠኛ ነን፤ የአቪዬሽን ኢንዱስትሪ ዳግም እንደ ቀድሞ አይሆንም። የአሜሪካ ኩባንያዎች በዚህ ውሳኔ ተደስተዋል። ፍትሃዊ ንግድ ድርድር እንዲኖር ይፈልጋሉ። ካናዳ ግን የጥበቃ ፖሊሲውን ለማቆም ፈቃደኛ አልሆነችም። ይህ ደግሞ ለግጭቱ መባባስ ምክንያት ሆኗል። የጓልፍስትሪም ቴክኖሎጂ የአሜሪካውያን ኩራት ነው። ይህ ኩራት የሚነካ ማንኛውም አካል ዋጋውን ይከፍላል። በመቶዎች የሚቆጠሩ አውሮፕላኖች መሬት ላይ እንዲቆሙ ሊገደዱ ይችላሉ። ሰማዩ ለካናዳ ውጤቶች ዝግ እየሆኑ ነው። ይህ ውሳኔ ታሪካዊ ነው። የንግድ ዲፕሎማሲ አክስሮ በጉልበት የታጀበ እርምጃ ተወስዷል። ካናዳ የራሷን የቤት ስራ መስራት ይኖርባታል። ዓለም አቀፍ ስምምነቶችን ማክበር የግድ ነው። አሜሪካ ግን ከአሁን በኋላ ንግግር አትፈልግም፣ ተግባራዊ እርምጃ ወስዳለች። የ50 በመቶ ታሪፍ ዛሬውኑ ተግባራዊ መሆን ይጀምራል። የካናዳ አምራቾች ከፍተኛ ድንጋጤ ውስጥ ናቸው። ይህ መረጃ የዓለም የአክሲዮን ገበያ እያናወጠው ነው። የአቪዬሽን ዘርፍ አክሲዮን ቀይ እየበሩ ነው። አሜሪካ በኢኮኖሚ የበላይነቷን ተጠቅማ ካናዳን ተንበርክካ እንድትለምን እያበረታታቻት ነው። ይህ ድርጊት ለሌሎች ሀገራት ለአሜሪካ ምርቶች ያላቸውን አመለካከት ሊቀይር ይችላል። ነገር ግን አሜሪካ ለራሷ ጥቅም ስትል ምንም አይነት አደጋ ለመጋፈጥ ዝግጁ ናት። ጎልፍስትሪም እና ቦምባርዲር የዘመናት ተቀናቃኞች ናቸው። አሁን ግን ፉክክሩ ወደ መንግስት ጦርነት ተቀይሯል። የካናዳ መንግስት አስቸኳይ ስብሰባ ጠርቷል። ሁኔታው ለማረገብ ምን ማድረግ እንዳለባቸው እየተመካከሩ ነው። አሜሪካ ግን በውሳኔዋ ጸንታለች። እኩልነት ከሌለ ንግድ የለም የሚል አቋም ይዛለች። የአሜሪካ የአቪዬሽን ደህንነት ድርጅቶች ግራ ተጋብተዋል። የፖለቲካ ውሳኔዎች በቴክኒካዊ ደህንነት ላይ ተጽዕኖ እያሳደሩ ነው። የካናዳ አውሮፕላኖች ከበረራ መታገዳቸው ለአየር መንገዶች ትልቅ ኪሳራ ነው። አዳዲስ አውሮፕላኖች ለመግዛት ዓመታት ይፈጃሉ። ይህ ማለት የአየር ጉዞ እጥረት ይፈጠራል ማለት ነው። ፍላጎት ሲጨምር ዋጋ አብሮ ይጨምራል። ተራው ሕዝብ ለዚህ የፖለቲካ ትግል ዋጋ ሊከፍል ነው። የንግድ ጦርነት ሰለባዎች ብዙ ናቸው። አሜሪካ ግን ይህ አስፈላጊ መስዋዕትነት ነው ብላ ታምናለች። የሀገር ውስጥ ኢንዱስትሪን መጠበቅ ከሁሉም ይቀድማል። የካናዳ እምቢተኝነት ዋጋው እጅግ ውድ ሆኗል። የቦምባርዲየር ስም ከገበያ ሊጠፋ ይችላል። ጎልፍስትሪም በአንጻሩ የአሜሪካ ሙሉ ድጋፍ አግኝቷል። መንግስትም ለኩባንያው ጥበቃ እያደረገ ነው። ይህ ውሳኔ በዓለም አቀፍ ንግድ ላይ ትልቅ ጠባሳ ጥሎ ያልፋል። እምነትም እየጠፋ ነው። ካናዳ የጎልፍስትሪምን አውሮፕላኖች ደህንነታቸውን የተጠበቀ አይደሉም በሚል ምክንያት ማገዷ አሜሪካን አስቆጥቷል። ይህ ውሸትና የንግድ ሴራ ነው ብላ አሜሪካ ትከራከራለች። የአሜሪካ ቴክኖሎጂ በዓለም ምርጥ እንደሆነ ትገልጻለች። አሁን ውሳኔው በካናዳ እጅ ነው። ወይ ይቅርታ ትጠይቃለች፣ አለዚያ ኢኮኖሚያ ይፈርሳል። የአቪዬሽን ታሪክ አዲስ ምዕራፍ እየጻፈ ነው። የኃይለኞች ትግል ሰማዩን እያጨለመው ነው። በሚቀጥሉት ጥቂት ሰዓታት ውስጥ በካናዳ ወገን የሚሰጥ ምላሽ ወሳኝ ይሆናል። የአሜሪካ ፕሬዝዳንት ፊርማቸውን አኑረዋል። ትዕዛዝ ወደ አስፈጻሚው አካል ደርሷል። የካናዳ አውሮፕላኖች በአሜሪካ አየር ማረፊያ ላይ እንዳያርፉ ትዕዛዝ ሊሰጥ ይችላል። ይህ ማለት በሺዎች የሚቆጠሩ በረራዎች ይሰረዛሉ ማለት ነው። ትርምሱም ሊጨምር ነው። ለአሜሪካ ይህ የፍትህ ጉዳይ ነው። ለካናዳ ግን የኢኮኖሚ ህልውና ጉዳይ ነው። ውጥረቱ ከቁጥጥር ውጭ እየሆነ መጥቷል። የዓለም መንግስታት ሁኔታውን በንቃት እየተከታተሉ ነው። የጎልፍስትሪም አውሮፕላኖች ዝርዝር መረጃዎች በአሜሪካ በኩል እንደገና እየቀረቡ ነው። የቴክኖሎጂ ጥበባቸው እያስመሰከሩ ነው። ቦምባርዲር በበኩሉ ምርቶቹን በዓለም ዙሪያ ተቀባይነት እንዳላቸው ይከራከራል። ሆኖም የአሜሪካ ገበያ ከሌላው ምንም ነው። ይህ የንግድ ጦርነት ወደማያበራ ክርክር ሊያመራ ይችላል። ፍርድ ቤቶች ስራ ሊበዛባቸው ነው። ግን ህጉ ከመፈጸሙ በፊት ጉዳቱ ይደርሳል። ጊዜው አሁን ነው። አሜሪካ የሰጠችው ማሳሰቢያ እጅግ ጠንካራ ነው። ወዲያውኑ ካልተስተካከለ የሚል ቃል ትልቅ ማስፈራሪያ ነው። ካናዳ ይህን ማስፈራሪያ ችላ የምትል አይመስልም። ነገር ግን የሀገር ኩራት አለባት።
በሁለቱ ሀገራት መካከል ያለው ድንበር በዓለም ረጅሙ እና ሰላማዊ ነበር። አሁን ግን የንግድ ግድግዳ እየተገነባ ነው። የአቪዬሽን ኢንጂነሮች እና የሰራተኞች በስጋት ላይ ናቸው። የወደፊቱ ስራቸው ጭጋጋማ ሆኗል። ይህ መረጃ ሲወጣ የዓለም ሚዲያዎች ተጨንቀዋል። ሁሉም ስለ አሜሪካና ካናዳ ጦርነት እያሰቡ ነው። የአሜሪካ የበላይ ለማን ይሆን? አሜሪካ መልሱን ትሰጣለች። ጓልፍሪም የአሜሪካ ኩራት ብቻ ሳይሆን የቴክኖሎጂ ተምሳሌት ነው። ካናዳ ይህንን ንቃለች። አሁን ግን ንቀቱ ወደ ጸጸት ሊቀየር ነው። 50 በመቶ ቀረጥ መክፈል ለማንም አይቻልም። የቦምባርዲር አውሮፕላኖች በአሜሪካ ሰማይ ላይ የማይታዩ የመጨረሻ ቀን ሊሆን ይችላል። ታሪክ ይህን ቀን ያስታውሰዋል። የንግድ ግንኙነቶች የፈረሰበትን ቀን። አሜሪካ በዓለም ላይ ያላትን ተጽዕኖ ዳግም አሳይታለች። ማንም አሜሪካን ሊገዳደር አይችልም። ማስጠንቀቂያ ሰጥታለች። ካናዳ የወሰደችው እርምጃ ህገወጥ እንደሆነ አሜሪካ አጽንኦት ሰጥታለች። ለዚህ ነው አጸፋውን የከፋ የሆነው። የአሜሪካ አምራቾች አሁን ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። ፖለቲካዊ ከኢንዱስትሪ ጋር ተቀላቅሏል። ይህ ውሳኔ በአጭር ጊዜ ውስጥ የሚቀየር አይመስልም። የአሜሪካ አቋም ጽኑ ነው። ካናዳ የጓልፍሪምን አውሮፕላኖች እውቅና እስክትሰጥ ድረስ አሜሪካ አትደራደርም። የአቪዬሽን ዘርፍ አሁን በአዲስ ህግ ሊመራ ነው። የአሜሪካ የበላይነት የታተመ ህግ ነው። ተመልካቾች እና መንገደኞች በዝግጅት ላይ መሆን አለባቸው። የበረራ መስተጓጎል አይቀሬ ነው። ይህ ዜና በዓለም ዙሪያ ሰደድ እሳት ሆኖ ተሰራጭቷል። ሁሉም ሰው ውጤት እየጠበቀ ነው። አሜሪካ በቃሏ ትቆማለች። ካናዳ ደግሞ ምርጫ የላትም። ወይ አሜሪካን አክብሮ መቀጠል፣ አለዛ በአቪዬሽን ዘርፍ ተገልሎ መቅረት። የጓልፍሪም 500፣ 600 እና 700 አውሮፕላኖች የአሜሪካ ክብር ተሸክመው ይበራሉ። ካናዳ ይህንን ክብር ለመንካት መሞከሯ ትልቅ ዋጋ አስከፍሏታል። ቦምባርዲር አሁን የህልውና ትግል ላይ ነው። የአሜሪካ ገበያ መዘጋት ማለት ለኩባንያቸው መጨረሻ ማለት ነው። ሰማዩ ለካናዳ አውሮፕላኖች እየጠበበ ነው። ጊዜው እያለቀ ነው። ውሳኔው ተላልፏል። ትዕዛዝ ተሰጥቷል። አሁን ተግባራዊ የሚሆንበት ጊዜ ነው። ነገር ግን የመጨረሻ ውሳኔ ምን እንደሚሆን የምናየው ይሆናል። ሰማዩ ግን አሁንም በውጥረት ውስጥ ነው። አሜሪካ አሸንፋለች ወይስ ካናዳ እጅ ትሰጣለች? መልሱን በቅርቡ እናገኘዋለን። እስከዚያ ግን የአየር ጉዞ ዓለም ላይ በድንጋጤ ውስጥ ቆያለች።